ሰላም ሰላም ውድ የተከበራችሁ የሜዲካል ላይፍ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬም በድጋሚ በላይሰንሸሪ ኤግዚት ኤግዛም ፕራክቲስ 18 ጥያቄዎችን ለእናንተ ይዤ መጥቻለሁ። ከአንድ ወር በኋላ ለምትፈተኑ ተፈታኞች የጥር ወር ኤግዛም ጨምሮ እዚህ ውስጥ ስለሚገኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሳብስክራይብ፣ ላይክ፣ ሼር አድርጋችሁ መጀመራችሁ እንዳትረሱ። ቀጥታ ወደ ጥያቄው ኦኬ ወደ መጀመሪያው ጥያቄ ስመጣ a 42 years old man presented with sore throat and whitish patches in the mouth. On examination, you observed thick white plaque on the posterior pharynx and uvula ይላል። እንግዲህ እዚህ ጋር እንደምትመለከቱት የ42 ዓመት እድሜ ያለው ሰውዬ እናንተ ሕክምና ተቋም መጥቷል። ምንድን ነው ይዞ የመጣው? ሶር ትሮት አለው ወይም ጎሮሮ አካባቢ ቁስለት አለው። ከዛ በተጨማሪ ምንድን ነው ቁስለቱን እናንተ ስትመለከቱ ወይም ስታዩ ነጫጭ አይነት ነገር የሆነ ፓችስ አለው። ነጫጭ ነገሮች አሉ ጎሮሮ ላይ እና ይህንን ተከትሎ እናንተ ኤግዛሚን በምታደርጉበት ጊዜ ምንድን ነው ያገኛችሁት? ነጫጭ ሆኖ ፕላኪው አይነት ነገሮች እንዳሉ እና ይህንን ተከትሎ ኦን ዘ ፖስቴሪየር ፓርኒክስ ኤንድ ኡቡላ ያ ማለት ከፓርኒክስ ኋላ በኩል ወይም በስተጀርባ በኩል ጉሮሮ ላይ ነው ይህን ነገር እናንተ ያገኛችሁት ማለት ነው። ሶ ይህንን ተከትሎ ዚስ ፕላኪውስ ካን ቢ ስክራፕድ ኦፍ ሊቪንግ ቢሃይንድ ኢራይቲማይተስ ቤዝ አለው። ከዚህኛው ፕላኪው በስተጀርባ ወይም ትሮት በስተጀርባ ላይ ኤሪያው ምንድን ነው እሳት አይነት የሚመስል የቀላ ሆኗል ወይም ኢራይቲማይተስ ምንለው ነገር እዛ ፓርት ላይ ያለ ማለት ነው። ሶ ይህንን ተከትሎ ሂ ኢዝ ስሞከር ኤንድ ሪፖርትስ ሪሰንት ዌይት ሎስ ኤንድ ፋቲግ። ሰውየው ምንድን ነው የሚያጨስ ነው፣ ሲጋራ ሲያጨስ ነበር ይላል። ከዛ በተጨማሪ ምንድን ነው ሪሰንትሊ ወይም በቅርቡ የክብደት መቀነስና ምንድን ነው የድካም ስሜት ይሰማው ነበር ነው የሚለው። ስለዚህ ይህንን ተከትሎ which one of the following is most likely positive organism ይላል። አሁን እዚህ ጋር የጠይቀው ምንድን ነው ዲያግኖሲሱ ምንድን ነው ሳይሆን ኮዚቲቭ ኤጀንቱ ማን ነው? ከሌላ ያለው ፕሮብለም ዲያግኖሲሱን ራሳችሁ ታውቃላችሁ። ዘን ኮዚቲቭ ኦርጋኒዝሙ ማን ነው ነው የሚለው። ስለዚህ ምርጫዬ ጋር ስመጣ ምርጫዬ ስትሬፕቶኮከስ ፓዮጂነስ ይላል። ይሄ ሲቨር ባክቴሪያል ኢንፌክሽን እንዲመጣ ከሚያደርጉት ሲቨር ባክቴሪያዎች ውስጥ ዋነኛው ነው። ስለዚህ እሱ በሱ አማካኝነት የመጣ ነው ይላል። ቢጋ ስመጣ ቢ ካንዲዳ አልቡኪና ይላል። ይሄ ምንድን ነው የምንለው ፋንጋል ኢንፌክሽን እንዲመጣ ከሚያደርጉ ኮዞች ውስጥ አንደኛው ነው፣ ፋንገስ ነው ይሄ። ሲጋ ስመጣ ሲ ኢፒስቲን ባሬር ቫይረስ ይላል። ይሄ እንግዲህ በቫይራል ዲዚዝ አማካኝነት እንዲመጣ የሚያደርግ ማይክሮ ኦርጋኒዝም ነው። ዲጋ ስመጣ ዲ ኮርኒ ባክቴሪያም ዲፕቴሪያ፣ ይሄ ዲፕቴሪያ እንዲመጣ የሚያደርግ ዲፕቴሪያ ወይም ፐርቶሲስ የምንለው ነገር እንዲመጣ የሚያደርግ ባክቴሪያ ኮዚቲቭ ኤጀንት ነው ማለት ነው። ስለዚህ መጀመሪያ ላይ መልስ የሚሆኑትን ከማውጣታችን በፊት ይሄኛው ከላይ ያለው ሂስትሪ የትኛውን ዲያግኖሲስ ይመስላል ነው የሚለው ነው። እዚህ ባክቴሪያል ነው ቫይራል ነው ፋንጋል ነው የሚለው ነገር እንለያለን። ስለዚህ እዚህ ጋር መታችሁ ስትመለከቱ ሶር ትሮት አለ ብሏል። የጉሮሮ ቁስለት አለው። ከዛ በተጨማሪ ምንድን ነው ኢንቫይሮንሜንቱ ላይ ነጭ ነገር አለው። ጀስት ዋይቲሽ ፓች ወይም ዋይቲሽ ፕላኪው አይነት ነገር አለ ይላል። እነዚህ አይነት ካራክተሮች ናቸው፣ ነጫጭ ነገሮች አሉት ይላል። ከዛ በተጨማሪ ምንድን ነው የጉሮሮ ባክግራውንዱ ቤዙ ምን ይመስላል? ኢራይቴማይተስ ነው ወይም የቀላ ነው የሚለው ፓርት ያዙልኝ። ይህንን ተከትሎ ሰውየው ምንድን ነው ካረንትሊ ሰውየው እያጨሰ ነበር፣ በቅርብ ጊዜ እያጨሰ ነበር። ያንን ተከትሎ ደግሞ ምንድን ነው የሆነው ዌይት ሎስ እና ፋቲጉ አለው። እንግዲህ ይሄ እነዚህ ከላይ ያሉት ካራክተሮቹ የማን ካራክተር ናቸው? የባክቴሪያ ናቸው፣ የቫይራል ናቸው፣ የፋንጋል ናቸው። ስለዚህ በዚህ ሁኔታ መልስ መሆኑን እያወጣን ስመጣ ምርጫ ጋር መጣ። ምርጫ ስትሬፕቶኮከስ ፓዮጂነስ ይላል። ይሄ ባክቴሪያል ኢንፌክሽን አይደለም። ለምን ካላችሁ ባክቴሪያል ኢንፌክሽን ጊዜ እኮ ሶር ትሮት አለ ብትሉኝ ትክክል ናችሁ አለ። ግን ምንድን ነው ይሄ ዋይት ፍላኪው እዚህ ጋር ዋይት ፓችስ ኦር ዋይት ፍላኪው የሚለው ፓርት እና በተጨማሪ ደግሞ እናንተ ስትመለከቱ ይሄ ምንድን ነው ፕላኪውስ ካን ቢ ስክራፕድ ኦፍ ይላል። ይሄኛው ነገር እና ይሄ ከላይ ያሉት ነገሮቹ ምን አይመስሉም? ባክቴሪያን አይመስሉም። ስለዚህ ባክቴሪያ ሲሆን ምን ሊሆን ይገባል? ሶር ትሮት ላይ ባክቴሪያ በሚሆኑበት ጊዜ በተጨማሪ ፊቨር ሊኖራቸው ይገባል። በተጨማሪ ምን ሊሆኑ ይገባል? እዛው አካባቢ ሬድነስ፣ ስዌሊንግ እነዚህ አይነት ካራክተሮቹ ሊኖሩት ይገባል። ሳይን ኦፍ ኢንፌክሽን ሊኖር ይገባል፣ በቃ ባክቴሪያል መሆኑን ለማወቅ። ስለዚህ ይሄ ነገር የለውም። እዚህ ጋር ምንድን ነው ሶር ትሮት አለው? አዎ። ከዛ በተጨማሪ ምንድን ነው ኤሪያው ነጭ ሆነ፣ በሚገባ ነጭ ሆነ፣ አለቀ። ከዛ በተጨማሪ ሌላ ምን ነገር ኤሪያው ኢራይቴማይተስ ነው። ባክግራውንዱ ቤዙ ቀይ ነው፣ ኢራይቴማ ይመስላል፣ እሳት የሚመስል ካራክተር አለው። ስለዚህ እዚህ ጋር ምንድን ነው የባክቴሪያል ሲምፕተም የለበትም። ስለዚህ እናወጣዋለን። ቢጋ ስመጣ ካንዲዳ አልቡካኒስ ነው። ይህ ፋንጋል ኢንፌክሽን እንዲመጣ የሚያደርግ ነው። ስለዚህ ፋንጋል ኢንፌክሽን በሚኖርበት ጊዜ ፊቨር አለ ኢትስናት ኮመን አይደለም፣ ፊቨር አናገኝም። ከዛ በተጨማሪ ስዌሊንግ ሬድነስ ምናምን አናገኝም። እዚህ ጋር በብዛት ብዙ ጊዜ አናገኛቸውም። እና በዚህ ሰዓት ምንድን ነው የሚሆኑት ጉሮሯቸው አካባቢ አዲሽናል እዚህ ያሉት ሂስትሪ አይነት ሲምፕተሞችን ልናገኝ እንችላለን፣ በሚገባ ሊኖራቸው ይችላል። ስለዚህ ማን ነው እሱን እንተዋለን።
ሲ ጋር መጣን። ሲ ኢፒስቲን ቫይራል ቫይረስ ነው። ይሄ ቫይረስ ምንድነው? አፐር ሪስፒሬተሪ ትራክት ኢንፌክሽን እንዲመጣ ከሚያደርጉት ኢንፌክሽን ኤጀንቶች ውስጥ አንደኛው ነው። ለምሳሌ ሪኖ ቫይረስ ምን ነው? ኢፒስቲን ቫይራል ቫይረስ ምንላቸው እነዚህ ቫይረሶች የላኛው የመተንፈሻ አካል ኢንፌክሽን እንዲመጣ የሚያደርጉ ናቸው እንጂ የዚህ አይነት ኢሹ ላይ አይሳተፉም። ይሄ ቫይራል ኢንፌክሽን አይደለም። ስለዚህ እናወጣዋለን። ስለዚህ ዲጋ ስመጣ ኮርኒ ባክቴሪያም ዲፕቴሪያ ነው። ይሄ ዲፕቴሪያ እንዲመጣ የሚያደርግ ባክቴሪያ ነው። ይሄ ኦልሞስት ባክቴሪያ ስለሆነ ከላይ ያለውን ባክቴሪያ ስላወጣን ይሄኛው ነው የምናወጣዋለን። ስለዚህ አሁን ማን ነው የሚሆነው? ዘ ኮሬክት አንሰር ኢዝ ቢ ካንዲዳ አልቡኪና። ይህ ፋንጋል ኢንፌክሽን ነው። ለምን ጉሮሮ ላይ ቁስለት አለ ካለ በኋላ ኤሪያው ነጭ ነገር አለው ካለን ምንድነው? ይሄ ፋንጋል ኢንፌክሽን ነው። ስለዚህ ለዚህ ጊዜ ለዚህኛው አንደርላይን ኮዙ ካንዲዳ አልቡኪናስ ነው ማለት ነው። ኦኬ ወደ ሁለተኛው ጥያቄ ስመጣ 30 years old male patient is presented with second degree burns covering 20% of his body after a house fire ይላል። እናንተ እንግዲህ እንደምታውቁት የ30 ዓመት ዕድሜ ያለው አንድ ፔሽንት በእሳት ተቃጥሎ እናንተ ሕክምና ተቋም መጥቷል ይላል። ስለዚህ እናንተ በርኑን ክላሲፋይ በምታደርጉበት ጊዜ ሰከንድ ዲግሪ በርን ነው የሚለው። ስለዚህ ሰከንድ ዲግሪ በርን ማለት ማን ነው አታክ የሚያደርገው ለምትሉኝ ጥያቄ አንደኛው ሰከንድ ዲግሪ በርን የሚያጠቃው ኢፒደርሚስን እና ደርሚስን ነው። የላኛው የቆዳችን ክፍልና ሁለተኛውን ፓርት ነው የሚያጠቃው። ስለዚህ ካራክተሩ ደግሞ ዩኒክ የሆነ ባህሪው ምንድነው? ፔን አለው፣ ሬድነስ አለው፣ ብሊስተር አለው። ያ ማለት ውሃ የመቋጠር አይነት ነገሮች እዛው ጋር አለው። ባክግራውንዱን ስንመለከት ደግሞ ሬዲሽ አይነት ወይም ቀይ አይነት ከለር ይኖራቸዋል ማለት ነው። ስለዚህ ይሄ ያለው ያንን በተጨማሪ ቶታል ቦዲ ሰርፌስ ኤሪያውን ወይም እሳቱ ያቃጥለውን በአጠቃላይ ሰውነት ላይ ካልኩሌት አድርጋችሁ ስትመለከቱት 20% መጥቷል። ያ ማለት በቶታል ቦዲ ሰርፌስ ኤሪያ በርንን በሁለት እንከፋፍላለን። ለምሳሌ ከ15 እና ከ15 በታች ከሆነ ማይነር በርን እንለዋለን። ከ15 እና ከዛ በላይ የሚሆን ከሆነ ሜጀር በርን ብለን በሁለት እንከፋፍላቸዋለን። ስለዚህ እናንተ ይህንን ስትለቁ 20 ቶታል ቦዲ ሰርፌስ ኤሪያው 20 ነው። ሶ ይህንን ተከትሎ ዋት ኢዝ ዘ ፕራዮሪታይዝድ ነርሲንግ ኢንተርቬንሽን ፎር ዚስ ፔሽንት ይላል። አሁን ለዚህኛው ለበርን ለተቃጠለው ሰውዬ ወይም ሰከንድ ዲግሪ በርን ቶታል ቦዲ ሰርፌስ ኤሪያው 20 ለሆነለት ፔሽንት የትኛው ነርሲንግ ኢንተርቬንሽን ነው ቅድሚያ ሊያገኝ ወይም ፕራዮሪታይዝ አድርገን ልንጠቀም የምንችለው ይላል። ስለዚህ እዚህ ጋር ያሉት ሁሉም መልስ ሊሆኑ ይችላሉ። ስለዚህ ባይዙ ሁሌ መርሳት የሌለባቸው ፈተናዎች ላይ ወሳኝ ነገሮች አሉ። ፕራዮሪታይዝ የሚሉ ጥያቄዎች በሁለት መንገድ ፕራዮሪታይዝ ማድረግ አለባቸው። አንደኛው ኤቢሲዲ ኢ ሜትድ ይባላል። ሁለተኛው ማስሎው ሂራርኪ ነው የሚባለው። ስለዚህ በኤቢሲዲ ኢ ሜትድ ስትጠቀሙ የመጀመሪያው ፕራዮሪታይዜሽን ክራይቴሪያ ኤ ነው። ኤ ማለት የኤርዌይ ችግር ካለ ያ ማለት ሰውየው እንዳይተነፍስ ኦብስትራክትድ የሚያደርግ ነገር ካለ ፎሬን ሰብጀክት ካለ ኤርዌይ ጋር የተገናኘ ኤርዌይ ብሎኬጅ ጋር የተገናኘ ኢሹ ካለ ቅድሚያ ልሰጡት ይገባል ማለት። ስለዚህ ያንን ነው ፕራዮሪታይዝ የምታደርጉት። ቢጋ ስመጣ ብሪዚንግ ነው። ብሪዚንግ ማለት ለምሳሌ አሁን ዲፊካልቶ ብሪዚንግ ካለ ለመተንፈስ የሚቸገር ከሆነ ሾርተንሶ ብሪዚንግ ያለው ከሆነ እንደዚህ አይነት ስትሪክ ላይ ካለ የምትመርጡት ምንድን ነው? እሱ ነው ማለት ነው። ሲጋ ስመጣ ሰርኩሌሽን ነው። ለምሳሌ ፍሉድ ሎስ ያለው ከሆነ እነዚህ ዲሃይድሬት የሆነ ፔሽንት ከሆነ ብሊዲንግ የሚያደርግ ፔሽንት ከሆነ እነዚህ አይነት ነገሮች ካሉ ስለ ሰርኩሌሽን ኢሹ ነው ልናስቀድም እንችለው። ዲጋ ስመጣ ዲስኮምፈርት ነው። ያ ማለት ምን ማለት ነው? ዲስኮምፈርት ማለት ከበሽታው ጋር በተገናኘ የመጣ ስለ ህመም የሚያንጸባርቅ ከሆነ ዲል ያለውን ዲስኮምፈርት ህመሙን ስለ ፔን የሚሆኑ ነገሮችን ፔን ሪሊፍ ለማድረግ የምንጠቀማቸው ነገሮችን መጠቀም መቻል አለብን ማለት ነው። ስለዚህ ይሄንን ነው የሚያሳየው። ስለዚህ መልስ ማይሆን እያወጣን ስመጣ ምርጫዬ አድሚኒስተር ፔን ሜዲኬሽን እንሰጣለን እኮ መቼ ቅድሚያ ልንሰጥ አንችልም፣ ግን በኋላ ላይ መስጠታችን አይቀርም። ለምን እዛው አካባቢ ምንድን ነው ያለው? ህመም አለ፣ ፔን አለ። ስለዚህ ምንድን ነው የምናደርገው? ፔን ሜዲኬሽን እንሰጣለን አይቀርም፣ ግን አሁን ይህ ቅድሚያ ልንሰጠው የሚገባው ኢሹ ሊሆን አይችልም። ስለዚህ እናወጣዋለን። ሌላኛው ምንድን ነው? ቢ ጋር መጣን። ቢ አፕላይ ስትራይድ ድሬሲንግ። ያ ምንድን ማለት ነው? ድሬሲንግ እናደርጓለን። ኢንቫይሮንመንቱን የተቃጠለበትን ወይም በርን ያለበትን ቦታ አፕላይ ስትራይድ ድሬሲንግ እናደርጋለን። እንዴት ካላችሁ፣ ምክንያቱም እዛ አካባቢ ኢንፌክሽኑ እንዳይባባስ ወይም በሽታው እንዳይባባስ ኢንፌክትድ እንዳይሆን ምን እናደርጋለን? ስትራይል ድሬሲንግ አፕላይ እናደርጋለን። ስለዚህ እውነት ነው እናደርጋለን፣ ግን ቅድሚያ ልንሰጠው የሚገባ ነው ወይ? አይደለም። ይሄ እናወጣዋለን። ስለዚህ ማን ነው የሚቀረው? ሲ ኢኒሺየት ፍሉድ ሪሳስቴሽን። ይህ ምንድን ነው? አሁን ሰውየው በባርን ምክንያት ምን ይሆናል? ፍሉድ ሎስ ያደርጋል። ምክንያቱም ፍሉድ ሎስ አለ ማለት ዲሃይድሬት እየሆነ ነው ማለት። ዲሃይድሬሽን አለው ማለት ሾክ ውስጥ እየገባ ነው። ሾክ ውስጥ እየገባ ነው ማለት ሰውየው ኢንጀነራል እየተጎዳ ነው። ስለዚህ ምን እናደርጋለን? ኖርማል ሳላይን ሊሆን ይችላል፣ ሪንግ ላክቴት ሊሆን ይችላል። እነዚህን ፍሉዶችን ሪፕሌስ ማድረግ ነው ወይም ኢኒሺየት መስጠት ነው መጀመሪያ ይላል። ዲጋ ስመጣ ሞኒተር ፎር ሳይን ኦፍ ኢንፌክሽን። እዛ ኢንቫይሮንመንት ኢንፌክሽን አለው ወይ? ፊቨር አለው ወይ? ሬድነስ አለው ወይ? ምንድን ነው ያለው? እዛ አካባቢ ቼልስ አለው ወይ? ስለ ኢንፌክሽን እዛ አካባቢ መኖሩን የሚያስረዳን ያንን ሞኒተር ማድረግ ነው ይላል። ስለዚህ በዋናነት ዲ መልስ ሊሆን ናቸው። ስለዚህ ምንድን ነው የሚሆነው? ፍሉድ ሪሳስቴሽን ማድረግ ነው። ምክንያቱም ያንን ካረገን ምንድን ነው ዲሃይድሬሽን ፕሪቨንት እናደርጋለን፣ ሾክ ፕሪቨንት እናደርጋለን። ስለዚህ ቅድሚያ ያንን እናደርጋለን። ከዛ በኋላ ቀጥል ምንድን ነው ፔን ሜዲኬሽን ልንሰጥ እንችላለን፣ አፕላይ ድሬሲንግ ልናደርግ እንችላለን፣ ሞኒተር እነዚህን
ውንድ ሳይቶች ወይ ኢንፌክሽን ካለ ሞኒተር ማድረግ እንችላለን ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ሲ ነው ማለት ነው። ኦኬ ወደ ሶስተኛው ጥያቄ ስመጣ at 30 weeks of gestation a pregnant kilant's presented with reduced uterine size decrease fetal movement ይላል። እንግዲህ አንድ ፕሬግናንት የሆነች እናት በ30ኛው ሳምንቷ እናንተ ሕክምና ተቋም መታ ምንድነው ያለችው? ሆዴ ሳይዜ በጣም ቀንሷል። እርግዝና ወሬ እኮ 30ኛው ሳምንት ላይ ደርሷል፣ ግን ሆዴ በጣም ትንሽ ነች። ለምን እንደዚህ ሆኗል ብላ እናንተን ትጠይቃለች። ከዚህ በተጨማሪ ምንድነው የምትለው? ዲክሪስ ፌታል ሙቭመንት ህፃኑ የሚንቀሳቀስበት እንቅስቃሴው በጣም ዝቅ ያለ ነው። ቆይቶ ነው የሚንቀሳቀሰው። ሆዴ በጣም ትንሽ ነው ብላ ነው እናንተ ጋር የመጣችው። ይህንን ተከትሎ and if it is that is easily አውቴንድ ኦን ፓልፔሽን ዱሪንግ ራውተር ፒሪናታል ቼክአፕ ይላል። እናንተ ይህንን ተከትላችሁ ህፃኑን ሁኔታ ኢዝሊ ኤግዛማይን ስታደርጉ ወይም ፓልፔት አድርጋችሁ ስትመለከቱት ይህንን ፋይንዲንግ መኖሩን ኮንፊርም አድርጋችኋል ይላል። ስለዚህ ይህንን ተከትሎ ዋት ኢስ ሞስት ላይክሊ ኬዝ ይላል። አሁን ከላይ ላሉት በቀይ ለተሰመሩት ጥያቄዎቹ ኬዝ ሊሆን የሚችለው ነገር ምንድን ነው? ለምንድን ነው ህፃኑ መንቀሳቀስ ያልቻለው ወይም ሙቭመንቱ የቀነሰው? ሁለተኛው ለምንድን ነው አብዶመን ሳይዙ የቀነሰው? 30ኛው ዊክ ማለት ለተርም እየተቃረበች ነው፣ ግን ሆዷ በጣም ትንሽ ነው። ለምንድን ነው እንደዚህ ሊሆን የቻለበት ይላል። ስለዚህ ምርጫ ጋር ስመጣ ምርጫ ፕላሲንታ አብረብሾ ይላል። እንግዲህ ይሄ ኢፒኤች ምንለው አንቲፓርተም ሂሞሬጅ ምንላቸው በሁለት እንከፍላለን። ኢሪና ሊት ብለን እንከፋፍላቸው። ሊት ኮዞች ላይ አንደኛው የሚገኘው ማን ነው? ፕላሴንታ አብረብሾ ነው። ፕላሴንታ አብረብሾ ማለት አብኖርማል ዲታችመንት ኦፍ ፕላሴንታ ነው። ፕላሴንታው ከዩትረስ ወይም ከኢንዶሜትሪየም መልቀቅ ያለበት ጊዜ ሳይደርስ ወይም ተርሙ ሳይደርስ ሲለቅ ነው። በዚህ ጊዜ ምን አይነት ሲምፕተም ነው የሚኖራቸው? አንደኛው ብሊዲንግ ይኖራቸዋል። ምን አይነት? ዳርክ ሬድ ቫጂናል ብሊዲንግ አላቸው። ሲቨር አብዶሚናል ክራምፕ አላቸው። ፊታል ሙቭመንቱ ሊቀንስ ይችላል ወይም ላይኖር ይችላል ወይም ዲክሪዝ ሊያደርግ ይችላል። ፊታል ሄርቲቢቱ ራሱ እዚህ ጋር አብሰንት ሊሆን ይችላል ማለት ነው። ስለዚህ ይሄንን ነው የሚያሳየው። ቢጋ ስመጣ ፖሊሃይድሮአሚነስ ነው። ይሄ ከማን ጋር ነው? ከአሚኖቲክ ፍሉድ ጋር በተገናኘ ነው። ያ ማለት ማለት ነው ፖሊሃይድሮአሚነስ ማለት የአሚኖቲክ ፍሉድ መጠኑ በጣም ከፍ ሲል ነው። በዚህ ጊዜ ታዲያ ምንድን ነው ሊሆን የሚችለው? አሚኖቲክ ፍሉድ ኖርማል አማውንቱ መጠኑ ስንት ነው ብላችሁ ከጠየቃችን ከ500 እስከ 800 ኢሚሊ ድረስ ነው። ስለዚህ ፖሊ የምንለው ከ800 ኢሚሊ በላይ ሲሆን ነው። በ30ኛው ዊኮች እናት ፖሊ ከሆነች ምንድን ነው የምናገኘው ፋይንዲንግ? አንደኛው ዩትራይን ሳይዙ ኢንክሪዝ ያደርጋል። በጣም ከፍ ያለ ዩትረስ ሳይዝ መጠን ይኖራታል። ምክንያቱም አሚኖቲክ ፍሉዱ በጣም ብዙ ስለሆነ። ሁለተኛው ፌታል ሙቭመንት ላይ ህፃኑ በሚገባ ኢንጆይ ሊያደርግ ይችላል። ምክንያቱም ምንድን ነው የፌታል ሙቭመንቱ ዲክሪዝ አያደርግም፣ ኢንክሪዝ ያደርጋል። ምክንያቱም ሳፊሽንት የሆነ መጠን ስላለው። አሚኖቲክ ፍሉድ ፋንክሽኑ ምንድን ነው ብላችሁ ከጠየቃችሁ አንደኛው ፌታል ሙቭመንት እዛው ጋር እንዲንቀሳቀስ ነው። ሁለተኛ ፌትሱ ራሱ ምንድን ነው ያንን ወተር ይጠጣል፣ ይጠቀማል። ሶስተኛው ነገር ኤክስትራ ከውጭ የሚመጣ ነገር ኢንጁሪ ወይም የሆነ ፕሮብለም አብዶመንን ቢመታ ወይም ሆዷን ቢመታ ያ ህፃኑ እንዳይመታ ፕሮቴክት የማድረግ ፋንክሽን አለው። ስለዚህ ይህንን ነው። ፖሊሃይድሮአሚነስ ካለ ግን ሆዱ በጣም ላርጅ ይሆናል። ከዛ በተጨማሪ ምንድን ነው የሚሆነው? ፌታል ሙቭመንቱ በጣም ይጨምራል፣ ምንም ዲክሪዝ አያደርግም ማለት ነው። ስለዚህ ይህን ነው። ሲጋ ስመጣ ኦሊጎሃይድሮአሚነስ ነው። ይህ ኦሊጎ ስንል ደግሞ ምንድን ነው? በተቃራኒ ፖሊ ማለት ኤክሰስ ሲሆን ኦሊጎ ማለት ዝቅ ማለት ነው። ኦሊጎ ስንል ምንድን ነው? በ30ኛው ዊኳ ከ500 ኢሜል በታች የሚኖራት ከሆነ ያ ማለት አሚኖቲክ ፍሉዱ መጠኑ ከ500 ኢሜል በታች ወይም ዝቅ ያለ ከሆነ ኦሊጎ እንላለን። ስለዚህ በዚህ ሰዓት ምንድን ነው የምናገኘው ፋይንዲንግ? አንደኛው ፌታል ሙቭመንቱ ምንድን ነው ዲክሪዝ ያደርጋል። ከዛ ተጨማሪ አብዶሚናል ሳይዙ ምንድን ነው ይቀንሳል። ለምን? በ30ኛው ዊኳ ምንድን ነው አሚኖቲክ ፍሉዱ መጠኑ ዝቅ ያለ ከሆነ ሆዷ መጠኗ ዝቅ ያለ ሊሆን ይችላል ማለት ነው። ስለዚህ ዲጋ ስመጣ ገሰሽናል ሊያብት ማለት ነው። ስለዚህ ይህንን ነው። ስለዚህ መልስ የሚሆነውን ያወጣን ስመጣ በሚገባ ምንድን ነው ሆዷ ቀንሷል ይላል ጥያቄያችን ላይ። ሪዲዩስ ዩትራይን ሳይዝ ሆዷ ምንድን ነው ቀንሷል። ከዛ በተጨማሪ ዲክሪዝ ፌታል ሙቭመንት ካለ ይሄ ከማን ጋር ነው የሚገናኘው? ዘ ኮሬክት አንሰር ኢዝ ሲ ኦሊጎ ሃይድሮአሚነስ ነው ማለት ነው። ኦኬ ወደ አራተኛው ጥያቄ ስመጣ a patient with spinal cord injury as the 26 is experiencing a severe headache and has blood pressure is 210/110 ሚሊሜትር ሜርኩሪ ይላል። እንግዲህ እዚህ ጋር እንደምትመለከቱት ፔሽንታችን ምንድነው ነው ስፓይናል ኮርድ ኢንጁሪ ደርሶታል። ያ ማለት የጀርባ ላይ ያሉት ስፓይናል ኮርዶች ኢንጁሪ ቶራሲክ ካቪቲ 6ኛው አካባቢ ላይ ኢንጁሪ ደርሶታል ይላል። ይሄኛው ኢንጁሪ ከመድረሱ በኋላ ምንድነው ዲቨሎፕ ያደረገው ኤክስፒሪየንስ ያደረገው ሲቨር የሆነ ራስ ምታት ወይም ከፍተኛ የሆነ የራስ ምታት ስሜት ይሰማዋል። ከዛ በተጨማሪ እናንተ ቢፒውን ለከታችሁ ስታዩ
210 በመቶ 10 ሚሊሜትር መርኩሪ ነው። ያ ማለት ኢሊቬት አድርጓል፣ በጣም ከፍ ብሏል። ይሄን ነገር አይታችኋል። ሶ ይህንን ተከትሎ ዘ ነርስ ሳስፔክትስ አውቶኖሚክ ዳይስ ሪፍሌክሲያ ይላል። ነርሷ ምንድነው ሳስፔክት ያደረገችው? አውቶኖሚክ ዳይስ ሪፍሌክሲያ እንዳለ ያንን አይዴንቲፋይ አድርጋለች ይላል። ሶ ዋት ሹድ ቢ ዘ ነርስስ ዱ ፈርስት ይላል። አሁን እቺ ነርስ ቅድሚያ ምን ልታረግ ይገባታል ነው የሚለው። ስለዚህ ምርጫ ኤ አድሚኒስተር አንታይ ሃይፐርቴንሲቭ ሜዲኬሽን። ምክንያቱም ምንድን ነው እዚህ ጋር ቢፒዋ ምንድን ነው ከፍ ብሏል፣ ከኖርማል በላይ ሆኗል በጣም ማለት ነው። ስለዚህ በሃይፐርቴንሽን ሜትር ብንሄድ ስቴጅ 3 ምንለው ወይም ይሄ ክራይሲስ በምንለው መንገድ ውስጥ ነው የሚገኘው ማለት ነው። ስለዚህ ለዛ አንቲ ሃይፐርቴንሲቭ ድራግ መስጠት ነው ይላል። ቢ ጋር ስመጣ ቢ ፕሌስ ዘ ፔሸንት ኢዝ ሲቲንግ ፖዚሽን፣ ሰውየውን በሲቲንግ ፖዚሽን አድርገን ማሳረፍ ነው ይላል። ሲ ጋር ስመጣ ሲ ቼክ ፎር ብላደር ዲስቴንሽን፣ ብላደር ወይም ይሄ የሽንት ከረጢቱ ካበጠ ያንን ቼክ ማድረግ ነው ያለባት ይላል። ዲ ጋር ስመጣ ዲ ኮል ዘ ሄልዝ ኬር ፕሮቫይደር ይላል። ለጤና ባለሙያ ወይም ለፊዚሻን መደወል ነው ይላል። ስለዚህ መልስ ማይሆኑን እያወጣን ስንመጣ ምንድን ነው እዚህ ጋር ስትሪው ላይ ስንመለከት ስፓይናል ኮርድ ኢንጁሪ ያለበት፣ ከዛ በተጨማሪ ምንድን ነው ቢፒው በጣም ራይዝ አድርጓል እና አውቶኖሚክ ዳይስ ሪፍሌክሲያ አለ ይላል። ስለዚህ መልስ ማይሆኑን እያወጣን ስንመጣ ከምርጫ ላይ እንጀምራለን። ምርጫ ላይ መልስ ሊሆነን አይችልም፣ እናወጣዋለን። ከዛ በተጨማሪ ሲ ጋር ስንመጣ ሲ ቼክ ፎር ብላደር ዲስቴንሽን ባይዙ እዚህ ጋር ስንመለከት አውቶኖሚክ ዲስ ሪፍሌክሲያ ማለት ሜዲካል ኢመርጀንሲ ነው። ብዙ ጊዜ ማወቅ ያለባችሁ ሜዲካል ኢመርጀንሲ ነው። ብዙ ጊዜ ከስፓይናል ኮርድ ኢንጁሪ ጋር በተገናኘ የሚመጣ ሜዲካል ኢመርጀንሲ ነው። በዚህ ጊዜ ሰዎች ብዙ ጊዜ ምን ሊሆናሉ? ቢፒያቸው ራይዝ ሊያደርግ ይችላል። ኢንጀነራሊ አብኖርማሊ ኢሊቬት ሊያደርግ ይችላል። እነዚህ አይነት ካራክተሮች ሊኖሩ ይችላል። ስለዚህ ከዛ በተጨማሪ ብላደር ዲስቴንሽን ይኖራቸዋል፣ ኮንስቲፔሽን ሊኖራቸው ይችላል። ስለዚህ እዚህ ጋር ምንድነው የሚለው? ቼክ ፎር ብላደር ዲስቴንሽን፣ ብላደሩ ዲስቴንድድ መሆኑን ቼክ ማድረግ ነው። አዎ ልናደርግ እንችላለን፣ ግን በዋናነት ይሄ አይደለም ትልቁ ኢሹዋችን ሊሆን ይገባው። ምንድነው? ቢፒው በጣም ኢሊቬት አድርጓል። ስለዚህ ኢሹ ነው ልናወራ የሚገባው። ስለዚህ እናወጣዋለን። ስለዚህ ማን ነው የሚቀረው? ኤ እና ቢ ነው የሚቀሩት። ኤ አድሚኒስተር አንታይ ሃይፐርቴንሲቭ ሜዲኬሽን መስጠት ነው። ምንድነው ይሄ? ቢፒዋ ምንድነው በስፓይናል ኢንጁሪ አማካኝነት ምንድነው ነው እዚህ ጋር ነርሷ ምንድነው ሳስፔክት ያደረገችው? አውቶኖሚክ ዲስ ሪፍሌክሲያ ይላል። ያንን እንዲህ ብሎ ስላደረገች ምንድነው ሃይፐርቴንሲቭ ሆናለች ኦልሬዲ። ስለዚህ ይሄ ሃይፐርቴንሲቭ ስለሆነ ደግሞ ምንድነው የምናደርገው? አንቲ ሃይፐርቴንሲቭ ድራግ መስጠት ነው አይደል? ያለን ኦፕሽን ያ ነው። ምክንያቱም ይሄ በጣም ኢሊቬት አድርጓል። አው ካላችሁ ሊሆን አይችልም። ለምን ካላችሁ ይሄ ሃይፐርቴንሲቭ የሆነበት ኬስ ስፓይናል ኢንጁሪን ተከትሎ ምንድነው ነው አውቶኖሚክ ዳይስ ሪፍሌክሲያ ካለ this is medical emergency problem ነው። ይሄ ካለ it is due to immediate ኢሊቬሽን ኦፍ ቢፒ እንዲኖር ያደርጋል። ብለድ ፕሬሸራችን ኢሚዲየትሊ ራይዝ እንዲያደርግ ያደርጋል። ምክንያቱም ለምንድን ነው? በስፓይናል ኮርድ ኢንጁሪ አማካኝነት ይሄ ነገር ሊመጣ ይችላል። ይሄ ከመጣ ደግሞ ብለድ ፕሬሸራችን ኢሚዲየትሊ ሹታት ያደርጋል፣ ከፍ ይላል። ስለዚህ ምንድነው የምናደርገው? ይህንን ፔሽንት ዲቶ ሬስት እንዲያደርግ እናደርጋለን። ሲቲንግ ፖዚሽን አድርገን እረፍት እንዲያደርግ እናደርጋለን። ስለዚህ እረፍት በሚያደርግበት ጊዜ ምንድነው የሚሆነው? ከተወሰነ ሰዓታት በኋላ ኤቢፒው ወደ ራሱ ኖርማል ፖዚሽን ይመጣል። ስለዚህ ዲቶ ኢንጁሪ አውቶኖሚካሊ እዛ አካባቢ ያሉት ፓርቶች ቢፒያቸው ራይዝ ያደርጋል፣ ሄርትሬታቸው ራይዝ ያደርጋል። ምክንያቱም ኢንጁሪ ስላለ እዛው አካባቢ ላይ። ስለዚህ ምንድነው የምንለው? ለዚህኛው ትክክለኛ ቾይስ ሊሆን የሚችለው ፕሌስ ዘ ፔሽንት ኢን ሲቲንግ ፖዚሽን ላስቀምጠን የተወሰነ ጊዜ እንጠብቃለን። በዛ አማካኝነት ይሄ ሰውዬ ራሱ ቢፒው እየወረደ ይመጣል፣ ራሱ አሬንጅ ነው ይመጣል። ስለዚህ ኮሬክት አንሰር ቢ ነው ማለት ነው። ኦኬ ወደ አምስተኛው ጥያቄ ስመጣ ፔሽንት ዊዝ ፑልሞናሪ ኢምቦሊዝም is receiving heparin therapy which laboratory tests should be nurses monitor to evaluate the effectiveness of heparin ይላል። እንግዲህ እናንተ እንደምትመለከቱት አንድ ፔሽንት ፑልሞናሪ ኢምቦሊዝም ወይም በመተንፈሻ አካል ላይ ኢምቦሊዝም አለ። ያ ማለት ኢር ሊሆን ይችላል፣ ፋት ሊሆን ይችላል፣ ፍላክ ሊሆን ይችላል። ኢምቦሊዝም ስንል የሆነ አየር ወይም ብለድ ሰርኩሌሽን ኦብስትራክት የሚያደርግ ነገር እዛ አካባቢ እንደተፈጠረ የሚያወራ ካለ ኢምቦሊዝም እንለዋለን። ስለዚህ ይሄ ነገር አለው። ለዚህኛው ችግር ደግሞ ምን እየወሰደ ነው ሰውየው? ሄፓሪን ቴራፒ። ሄፓሪ ማለት ብሌድ ቲነር ነው። እነዚህ ደም እንዲቀጥን የሚያደርጉ ድራጎች ናቸው። ሄፓሪን፣ ዋርፋሪን፣ አንዳንዴ ደግሞ እንደነ አስፕሪን አይነት ኳጉሌሽን እንዳይፈጠር ወይም እዛ አካባቢ ፕላኪው ወይም ኢምቦላ የተፈጠረ ከሆነ ለዛ የምንጠቀምባቸው ትሪትመንት ድራጎች ናቸው እነዚህ ሄፓሪን ምናምን እንላቸው። ስለዚህ ብዙ ጊዜ ዲያቤትስ ማለት ስላለባቸው ፔሽንት እንሰጣለን። ስትሮክ ዲቨሎፕ ለሚያደርጉ ፔሽንቶች እንሰጣለን። ምክንያቱም በተጨማሪ ኮሮነሪ አርተሪያል ዲዚዝ ላለባቸው ወይም ሲኤዲ ምንላቸው ላላቸው ሰዎች እንሰጣለን። ምክንያቱም ምንድን ነው እዛ አካባቢ ፋት ኦር ፍላኪው ሰብስታንስ ብሊድ እንትኑ ላይ ብሊድ ቬዝላቸው ላይ ተከማችቶ
ነገሩን ብሊድ በትክክል ሰርኩሌት እንዳያደርግ ስለሚያደርጉ ያንን ለማቅጠን ነው። ስለዚህ ይሄ ምንድነው ደም የሚያቀጥኑ መድኃኒቶች ይባላሉ፣ ሄፓሪን ዋርፋሪን ምንላቸው ድራጎች። ስለዚህ ይሄ ሰውዬ ሄፓሪን ቴራፒ እየወሰደ ነው ይላል። ለምን? ፑልሞናሪ ኢምቦሊዝም ስላለ እዛ አካባቢ ኢምቦላይ ስላለ። ስለዚህ ይህንን ተከትሎ የትኛው ላቦራቶሪ ኢንቨስቲጌሽን ቴስት ተጠቅመን ነው ኦሬዲ ሄፓሪን ስንሰጥ ላቦራቶሪ ኢንቨስቲጌሽን ቼክ እያደረግን ነው የምንሰጠው። ስለዚህ ለዚህኛው ላቦራቶሪ ኢንቨስቲጌሽን ለሄፓሪን ቴራፒ የምንጠቀመው የትኛውን ላብ ኢንቨስቲጌሽን ልከን ሄፓሪንን ቴራፒውን ኢፌክቲቭነቱ ወይም ውጤታማነቱን ቼክ ማድረግ እንችላለን ይላል። ስለዚህ ምርጫ ጋር ስመጣ ምርጫዬ ፕሮትሮምቢን ታይም ይላል፣ ፒቲ ታይም የምንለው። ቢ ጋር ስመጣ ቢ ኢንተርናሽናል ኖርማላይዝድ ሬሽዮ ወይም አይኤንአር የምንለውን በሱ ነው አሰስ የምናደርገው ይላል። ሲ ጋር ስመጣ ሲ አክቲቬት ፓርሻል ትሮምቦፕላስቲን ታይም ይላል፣ በዛ ነው ፎሎ ማድረግ የምንችለው ይላል። ዲጋ ስመጣ ዲ ፕላትሌት ካውንት ይላል። ስለዚህ እነዚህ በአጠቃላይ ምንድን ናቸው? አንድ አንቲኮጉላንት ድራግ ሰጥተን ፎሎ አፕ ልናደርጋቸው የሚገባ ነው። እነሱን እያየን ነው ኮንዲሽን ኢፌክቲቭነሱን የምናውቀው። ስለዚህ ከነዛ ውስጥ አንደኛው ድራግ ሄፓሪን ነው። ሄፓሪን ታዲያ በየትኛው ኦፕሽን ይገኛል? ስለዚህ በዋናነት ብዙ ጊዜ መርሳት የሌለባችሁ ጽፋችሁ ያዙ፣ በሌላ ጥያቄ ልትጠይቁ ስለምትችሉ ሄፓሪን የምትሰጡ ከሆነ ብዙ ጊዜ ፎሎ ማድረግ ያለባችሁ ምንድን ነው? ምርጫ ሲ ላይ ያለውን አክቲቬት ፓርሻል ትሮምቢን ታይም ወይም ኤፒ ቲቲ የምንለውን ነው አሰስ የምናደርገው። ከዛ በተጨማሪ ዋርፋሪን በምሰጡበት ጊዜ ግን ምንድነው ፒቲን ቼክ ማድረግ ትችላላችሁ። ከዛ በተጨማሪ አይኤንአርንም ቼክ ማድረግ ትችላላችሁ። ስለዚህ ዘ ኮሬክት አንሰር ኢዝ ሲ ነው ማለት ነው። ኦኬ ወደ ስድስተኛው ጥያቄ ስመጣ ኤ ፔሽንት ፕሬዘንትድ ዊዝ ሲቨር ሄዴክ ኒክ ስቲፍነስ ኤንድ ፖቶፖቢያ ይላል። እንግዲህ እናንተ ጋር የመጣው ፔሽንት ምንድን ነው ይዞ የመጣው ፕሬዘንት ያደረገው ከፍተኛ የሆነ ራስ ምታት እንዳለው ነው። ሲቨር ሄዴክ አለው። ከዛ በተጨማሪ ኒክ ስቲፍነስ አለው። አንገቶቹ እንደፈለገ ሊያዘዋውር ወይም ሊያንቀሳቀስ አይችልም። የሆነ ስቲክነስ አለው ወይም ማንቀሳቀስ ማዘዋወር አይችልም። እና ከዛ በተጨማሪ ፖቶፖቢያ አለው። ፖቶፖቢያ ምንድን ነው? ፊር ኦፍ ላይት ነው። ይሄ ብርሃን የሚመስሉ ነገሮች ካገኘ በአይኑ መመልከት አይችልም። አይኑን ይሸፍናል፣ ይጨፍናል። በቀን እንኳን መራመድ አይችልም። በጨለማ ውስጥ ብቻ ነው የሚቀመጠው ማለት ነው። ስለዚህ ይሄ ነገር አለው። ይህንን ተከትሎ ዘ ነርስስ ኖትስ አስ ኤ ፖዚቲቭ ከርኒንግ ሳይን ይላል። ይህንን ተከትሎ ነርሷ ምንድን ነው ያገኘችው? ፖዚቲቭ ከርኒንግ ሳይን ይላል። እንግዲህ ከርኒንግ ሳይን እንዴት ነው ኢቫሉዌት የምናደርገው? ምንድን ነው የሚያሳየው የሚለውን ፓርት እናያለን። ስለዚህ ከርኒንግ ሳይን ዩኒክ ካራክተር አለው። የማን ነው ይሄ? በተለይ ባክቴሪያል ኢንፌክሽን ሆኖ በኋላ እነግራችኋለሁ። ስለዚህ ከዚህ ጋር በተገናኘ ነው የሚመጣው። ስለዚህ አሁን ለዚህኛው ኬስ ትክክለኛ ዲያግኖስ ነርሷ ሳስፔክት ማድረግ ያለባት ምንድን ነው ይላል። ስለዚህ ክል ያሉ ሂስትሪዎች አይተን ምርጫ እንመርጣለን። ስለዚህ ምርጫ ማይግሬን ነው። ማይግሬን የምንለው ራስ ምታት ነው። ሲቨር ታይፕ ኦፍ ሄዴክ ማይግሬን ብለን የምናወራው ነው። በተለይ በዚህ ጊዜ ብዙ ጊዜ ሲቨር ታይፕ ኦፍ ሄዴክ ፍሮንታል ሳይድ ኦፍ ዘ ሄድ ራስ ምታት ይኖራቸዋል። ቢጋ ስመጣ ሜኒንጃይቲስ ነው። ሜኒንጃይቲስ ስንል ኢትስ ኢንፍላሜሽን ኦር ኢንፌክሽን ኦፍ ሜኒንጃል ላየር፣ ይሄ ብሬናችን ላይ ያሉት ከቨሪንግ ላየሮች ኢንፍሌም መሆን የነሱ ቁጣ ሜኒንጃይቲስ እንለዋለን። ኢዘር ባክቴሪያ ሊሆን ይችላል፣ ቫይራል ሊሆን ይችላል፣ ፋንጋ ሊሆን ይችላል። በተለያዩ ምክንያቶች ሊመጣ ይችላል። ይሄኛውን ነው የምንለው። ሲጋ ስምጣ ሳፋርቺኖይድ ሂሞሬጅ ይላል። ይሄ ጭንቅላታችን ውስጥ ያሉ ስፔሶች ናቸው። ያ ማለት ለምሳሌ ሳፋርቺኖይድ ስፔስ ምንለው አለ። እዛ አካባቢ ሳፋርቺኖይድ ኤሪያ ላይ ሂሞሬጅ አለ፣ ብሊዲንግ አለ። ከዛ ጋር ተገናኝቶ ነው ይላል። ዲጋ ስምጣ ኢንሴፓላይተስ ነው። ይሄ ኢንፍላሜሽን ኦፍ ብሬን ወይም ብሬን ራሱ ኢንፍላሜሽን በሚኖርበት ጊዜ ኢንሴፓላይተስ እንለዋለን። ስለዚህ አሁን ይሄ ከምን ጋር ነው የሚገናኘው? መልስ የሚሆነውን እያወጣን ስመጣ ምርጫ ይሄ መልስ ሊሆን አይችልም። በምንም ሪጅን እናወጣዋለን። ሲቨር ሄዴክ ይኑረው እንጂ በዚህ አማካኝነት ሲቨር ሄዴኩ ብቻውን እዚህ ጋር አንደርላይን ኮዝ ሊሆን ስለማይችል እናወጣዋለን። ሌላው ማን ነው? ቢ ነው። ቢ ጋር ስመጣ ሜኒንጃይቲስ ነው። ሜኒንጃይቲስ ቲፒካል ሲምፕተሞች ምንድን ናቸው? ሲቨር ሄዴክ ሊኖራቸው ይችላል፣ ኒክ ስቲፍነስ ሊኖራቸው ይችላል፣ ፖቶፎቢያ ሊኖራቸው ይችላል፣ ሊኖራቸው ይችላል። ስለዚህ እናቆየዋለን። ሲ ጋር ስመጣ ሳፋርቺኖ ሄሞሬጅ አለ ይላል። እዛ አካባቢ ያ ካለ ምን አይነት ሲምፕተም ሊኖር ይችላል? ሲቨር ሄዴክ ሊኖር ይችላል፣ ሊኖር ይችላል። ዲጋ ስመጣ ኢንሴፓላይቲስ ነው። ኢንሴፓላይቲስ እና ሲቨር ሄዴክ አለ፣ አለ። ፖቶፎቢያም ኮመን አይደሉም፣ ሊኖሩ ይችላሉ። ኢንኬዝ ግን ይሄኛው ነው የሚያሰው። ስለዚህ መልስ መሆኑን እያወጣን ስመጣ ሂስትሪው ጋር መተን ሂስትሪው ስንመለከት ሲቨር ሄዴክ አለ። እንግዲህ ኔክ ስቲፍነስ ካለ ምንድነው ብዙ ጊዜ የምንጠረጥረው? ሚኒንጃይተስ እንጠረጥራለን። ስለዚህ ፖቶፎቢያ ይሄ የሚኒንጃይተስ ካራክተር ነው ክል ያሉት ሲምፕቶሞች ብቻ። ከዛ በተጨማሪ ነርሷ ኤግዛሚን አድርጋ ደግሞ ያገኘችው ኤቪደንሷ ምንድነው? ከርኒንግ ሳይን ፖዚቲቭ ነው ይላል። ያ ማለት እንዴት ነው ከርኒንግ ሳይን ኤግዛሚን የምናደርገው? ሰውየውን በፍላት በሆነ ሰርፈስ እናስተኛለን። ጉልበቱን ወይም ከታች እግሩን ኤሊቬት ስናደርግ ፔን ሴንስ የሚያደርግ ከሆነ ምንድነው የምንለው? ኪርኒንግ ሳይን እንላለን። ብሩዚንግ ሳይን የምንለው ደግሞ
ፍላት ሰርፌስ ላይ አድርገን ኒኩን ኢሊቬት ወይም ፍሌክስ በምናደርግበት ጊዜ ፔን ሴንስ የሚያደርግ ከሆነ ወይም ፍሌክስ ማድረግ ከሆነ ወይም እግሮቹን ከፍ የሚያደርግ ከሆነ ፖዚቲቭ ብሩዚንግ ሳይን እንለዋለን። ስለዚህ እነዚህ ከርኒንግ ሳይን እና ብሩዚንግ ሳይን ካለ ዚስ ሪሌትድ ዊዝ ሜኒንጃይቲስ ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ቢ ሜኒንጃይቲስ ነው ማለት ነው። ኦኬ ወደ ሰባተኛው ጥያቄ ስመጣ A serious complication of pregnancy-induced hypertension that involves hemolysis, elevated liver enzyme, and low platelet is known as dash ይላል። እንግዲህ ፕሬግናንሲ-ኢንዱስድ ሃይፐርቴንሽን ምን እላቸዋለሁ? ወደ አራት የሚጠጉ ለምሳሌ አንደኛው ገስታሽናል ሃይፐርቴንሽን እንለዋለን፣ ሌላኛው ፕሪክላምሻ እንለዋለን፣ ሌላው ኢክላምሻ፣ ሌላኛው ገስታሽናል ሃይፐርቴንሽን ዊዝ ሱፐር ኢምፖዝ ፕሪክላምሻ ብለን እንጠራቸዋለን። እነዚህ ፕሬግናንሲ ኢንዱስ ሃይፐርቴንሽን ናቸው። በእነዚህ ጊዜ እነዚህ ፕሪክላምሻ ኢንዱስ ሃይፐርቴንሽን ኮምፕሊኬሽኖች አሉት። እነዚያ ኮምፕሊኬሽኖች እዚህ ጋር እንደምትመለከቱት ያሉ ናቸው። ሄሞሊሲስ ሊኖራቸው ይችላል። ያ ማለት ሬድ ብለድ ሴል ዲስትራክሽን ይኖራቸዋል። ያንን ደግሞ የምናውቀው ማኒፌስቴሽን አኒሚክ ሊሆኑ ይችላሉ። ሄሞግሎቢን ቫሊያቸው ዝቅ ሊል ይችላል። ሄማቶክሪት ዝቅ ሊል ይችላል። ምክንያቱም ሄሞሊሲስ ስላለ ኮምፕሊኬትድ ነው ስንል እነዚህን ካራክተሮች ነው። ሌላኛው ኤሊቬትድ ሊቨር ኤንዛይም እናንተ ለምሳሌ ኤሲቲ እና ኤሊቲ የምንላቸውን ሊቨር ኤንዛይሞችን ብትመለከቱ እነዛ ምንድን ነው የሚያደርጉት? ራይዝ ያደርጋሉ። እና በተጨማሪ ምንድን ነው ይህ ሎው ፕላትሌት ያ ማለት ትሮምቦሳይቶፔኒያ ይኖራቸዋል። ስለዚህ እነዚህ ኮምፕሊኬሽኖችን ምን ብለን እንጠራለን? አንድ ላይ ምን ብለን እንገልጻለን? ወይም በፕሬግናንሲ ኢንዱስ ሃይፐርቴንሽን ጊዜ የሚመጡ ኮምፕሊኬሽኖችን እንዴት ምን ብለን እንጥራለን? ወይም የትኛው ቃላት ነው ይህንን ነገር ለእኛ የሚገልጽልን ይላል። ስለዚህ ምርጫዬ ሄልፕ ሲንድረም ነው። ሲንድረም ስንል የብዙ አይነት በሽታዎች ወይም የብዙ አይነት በሽታ ምልክቶች አንድ ላይ ሲሆኑ ሲንድረም እንላቸዋለን። ሄልፕ ሲንድረም ይላል። ቢጋ ስመጣ ዲአይሲ ነው። ዲስሚኔትድ ኢንትራክላነር ኳጉሎፓቲ ምንለው ነው ዲአይሲ እንላለን። ሲጋ ስመጣ ኢኪላምሻ ነው። ዲጋ ስመጣ ፕሪተርም ሊበር ነው። ስለዚህ ይሄ ምንድን ነው የሚያሳየው? ይሄ እናንተ ይህን የፕሬግናንሲ ኢንዱስ ሃይፐርቴንሽን ተከትሎ የሚመጣ ኮምፕሊኬሽን ሄልፕ ሲንድረም ብቻ ነው። ሄልፕ ሲንድረም ስንል የመጀመሪያው ኤች ሄሞሊሲስ ነው። ያ ማለት ሬድ ብለድ ሴል ዲስትራክሽን አለው። ሁለተኛው ኢሊቬሽን ኦፍ ሊቨር ኢንዛይም የኤሲቲዩን ኤልቲዩን እነዚህ ሊቨር ኢንዛይሞች ኢሊቬት ያደርጋሉ። ሌላኛው ነገር ምንድን ኤልፒ ጋር ስመጣለው ፕላቴት ቫሊዩ ያ ማለት ትሮምቦሳይቶፒኒያ እዚህ ጋር ምንድን ነው የሚለው? እዚህ ጋር መጣችሁ ሎው ፕላቴት ቫሊዩ ይላል። ስለዚህ ይሄኛው በአጠቃላይ የሚያሳየው ሄልፕ ሲንድረም ካለ ሲቨር ኮምፕሊኬሽን ኦፍ ፕሬግናንሲ ኢንዱስድ ሃይፐርቴንሽን። ስለዚህ እነዚህን ካራክተሮችን ከላይ ያሉት ሲስትሬሽን ካገኛችሁ ሄልፕ ሲንድረም ነው የሚለውን ያሳያል ማለት ነው። ኦኬ ወደ ስምንተኛው ጥያቄ ስመጣ ነርስ ኢዝ አሴሲንግ ኤ ፔሽንት ዊዝ ሳስፔክትድ አኪዩት ፓንክራታይተስ ይላል። ነርሷ አኪዩት ፓንክራታይተስ ወይም ፓንክረሷ ኢንፍሊም የሆነበትን ወይም ኢንፍላሜሽን ወይም ኢንፌክትድ የሆነበት ፓንክራይተስ አኪዩትሊ ዴቨሎፕ ያደረገን ፔሽንት አሰስ እያደረገች ትገኛለች ማለት ነው። ይህንን ተከትሎ which one of the following finding would be support their diagnosis? አሁን እቺ ነርስ ይሄኛው ኬስ ፓንክራታይተስ ነው አኪዩት ፓንክራታይተስ ነው የሚለውን ነገር ዲያግኖሲሱን ኮንፊርም እንድታረግ ሊረዳት የሚችል አሰስመንት ፋይንዲንግ የትኛው ነው ይላል። ስለዚህ ምርጫ ጋር ስመጣ ምርጫ ኢፒጋስትሪክ ፔን ራሪት ቱ ዘ ባክ ይላል። ህመሙ የሚጀምረው ኢፒጋስትሪክ ወይም የላኛው ሆድ አካባቢ ሆኖ ወደ ጀርባ ራሪት የሚያደርግ ፔን መኖሩ ነው ይላል። ቢጋ ስመጣ ፔን ሪሊፍ ዊዝ ኢቲንግ ህመሙ ደግሞ ይሄኛው ህመሙ የሚሻለው ምግብ ስትበላ ወይም ሲበላ የሚሻል ፔን መኖሩ ኢቪደንስ ይላል። ሲጋ ስመጣ ራይት ሎወር ኳድራንት ፔን መኖሩ ይላል። ያ ማለት በቀኝ በኩል ሎወር ኳድራንት ላይ ህመም መኖሩ ያንን ኢቪደንስ ይሆናል ይላል። ዲጋ ስመጣ ሙርፒስ ሳይን ይላል። ሙርፒስ ሳይን መኖሩ ይሄኛው ፓንክራታይተስ መሆኑን ኢቪደንስ ይላል። ስለዚህ በዋናነት አንድ ፔን ሆድ ላይ ኳድራንቶችን ከፍለን እናያለን። ለምሳሌ የሆነ ፔሽንት ሂመም አብዶሚናል ፔን ዲቨሎፕ አድርጎ መጥቶ ራይት አፐር ኳድራንት ላይ ፔኑ ካለ ማንን ነው የምንጠረጥረው? አንደኛው ኮሊሳስታይተስ ነው፣ ሁለተኛው ሄፓታይተስ ነው፣ ሶስተኛው ኮሌንጃይተስ ነው፣ አራተኛው ፓንክራታይተስ ሊኖር ይችላል የሚለው ነገር ሁሌ መጠርጠር አለብን ማለት ነው። ሁለተኛው ጋር ስመጣ ፔኑ በኢፒጋስትሪክ ኤሪያ ሚዲየም ሳይድ ላይ ሆኖ ኢፒጋስትሪክ ኤሪያ ላይ ህመሙ የሚጀምር ከሆነ አንደኛው ፔፕቲክ አልሰር ዲዚዝ ነው፣ ሁለተኛው ኢሮሲቭ ጋስትራይትስ ነው፣ ሶስተኛው ጋስትሪክ አልሰር ነው፣ አራተኛው ፓንክራታይተስ የሚኖር ከሆነ አይዴንቲፋይ እናደርጋለን። ስለዚህ ፔኑ ሌፍት አፐር ኳድራንት ላይ የሚሰማ ከሆነስ ማንን እንጠረጥራለን? አንደኛው ስፕሊኖሜጋሊ አለ፣ ሁለተኛው እዛ አካባቢ ያልተፈለገ የፓንክራታቲክ ኢንፌክሽኖች ዲሲሚኔት ሊያደርጉ ይችላሉ ማለት ነው። ስለዚህ ይህንን ነገር ነው የሚያሳየው የሚለው ነገር ያዙልኝ። በተጨማሪ
ፔኑ ራይት ሎወር ኳድራንት ላይ የሚሰማ ከሆነ ከማን ጋር ነው የሚገናኘው? ከአፔንዲሳይተስ ጋር ነው የሚገናኘው የሚለውን ፖይንት ያዙልኝ። ከሌፍት ሎወር ኳድራንት ላይ ከሆነ ደግሞ ከማን ጋር ነው የሚገናኘው ብላችሁ ከጠይቃችሁ ኢንፍላማቶሪ ባወል ዲዚዞች፣ ኩሪየንስ ዲዚዝ ወይም ካልሆነ ደግሞ ሌሎች ዲዚዞችን እንደ ዳይቨርቲኩላይትስ አይነት ነገሮቹ እዛው አካባቢ አሉ የሚለውን ነገር ይጠቁማል ማለት ነው። ስለዚህ አሁን በዚህ መሰረት እቺ ሴት ፓንክራታይተስ መኖሩን ዴቨሎፕ አድርጋለች። ስለዚህ መልስ መሆኑን እያወጣን ስመጣ ምርጫ ዲ ጋር እንጀምራለን። ምርጫ ዲ ሞርፒን ሳይን ይላል። ሞርፒን ሳይን ካለ ሞርፒን ሳይን እና ኤምሲቪ በርኒ ሳይን የሚባሉ አሉ። ኤምሲቪ በርኒ ሳይን ማንን ነው የሚጠቅመው? በዚህ ሰዓት አፔንዲሳይተስ መኖሩን ነው የሚያጠቁመው። ግን ሞርፒን ሳይን ካለ ኮሊ ሳስታይተስ ወይም ኢንፍላሜሽን ኦር ኢንፌክሽን ኦፍ ጋል ብላደር ወይም ጋል ብላደር ካለ ይህንን ይጠቁማል ማለት ነው። ስለዚህ ይህንን ነው ይሄ ካለ ስለዚህ ሞርፒን ሳይን ካለ ማንንም ነው ኮሊሳስታይተስ እንዳለ ስለሚጠቁም ይሄ አሁን ኮሊሳስታይተስ አለ ሳይሆን ፓንክራታይተስ አለ እያለ ስለሆነ ምን የምናደርገው ከምርጫ ውስጥ እናውጣለን። ከዛ በተጨማሪ ማን ነው ሲጋ ስምጣ ራይት ሎወር ኳድራንት ፔን ይላል። ራይት ሎወር ኳድራንት ላይ ፔኑ መኖሩ ማንን ነው የሚጠቁመው? አፔንዲሳይተስ ነው። አፔንዲሳይተስ ላይ ራይት ሎወር ኳድራንት ላይ ፔኑ አለ ማለት ነው። ስለዚህ እናወጣዋለን። ሌላው ምንድን ነው? ፔን ሪሊፍ ዊዝ ኢቲንግ ይላል። ብዙ ጊዜ ፓንክራታይተስ ካለ ሰዎች ምን አይነት ካራክተር ያሳያሉ? አንደኛው ሲቨር አብዶሚናል ፔን፣ ናውዣ፣ ቮሚቲንግ። ከዛ በተጨማሪ ምግብ ሲበሉ ምንድን ነው የሚሆኑት? ህመማቸው ወርስን ያደርጋል እንጂ ሪሊፍ አያደርግም። መቼ? ፓንክራታይተስ ካለ። ስለዚህ ፓንክራታይተስ በሚኖርበት ጊዜ እነዚህ የጂአይ ሲምፕተሞች አሉ። በተጨማሪ ምግብ በሚበሉበት ጊዜ ፔኑ ወርስን ያደርጋል እንጂ ሪሊፍ ሊያደርግ አይችልም። ስለዚህ እናውጠዋለን። ምንድን ነው የሚሆነው? ፔኑ ማን ነው የሚቀረው? ምርጫ ይቀራል። ስለዚህ ፓንክራታይተስ በሚኖርበት ጊዜ ፔኑ የት ነው የሚጀምረው? ኢፒጋስትሪክ ኤሪያ ላይ ይጀምራል። ከዛ በኋላ ወዴት ነው የሚሄደው? ዲስሚኔት ያደርጋል። ወዴት? ወደ ባክ ወይም ወደ ጀርባ የሚሄድ አብዶሚናል ፔን አለው ወይም ራዲት የሚያደርግ ፔን አለው። ይሄ ከሆነ ዘ ኮሬክት አንሰር ኢዝ ኤ ነው ማለት ነው። ስለዚህ የነርሷን ዲያግኖሲስ ኮንፊርም የምናደርገው ኢፒጋስትሪክ ፔን ራዲት ቱ ዘ ባክ የሚለውን ኢቪደንስ ይዘን ነው ማለት ነው። ኦኬ ወደ 9ኛው ጥያቄ ስመጣ ኤፔሽንት ዊዝ ቴፕ 1 ዲያቤትስ ማለትስ ሪፖርትስ ፊሊንግ ሼኪ ኤንድ ላይት ሄድነስ ይላል። እንግዲህ አንድ ፔሽንት ቴፕ 1 ዲያቤትስ ማለትስ ያለበት ፔሽንት እናንተ ሕክምና ተቋም መጥቷል ይላል። ስለዚህ ቴፕ 1 ዲያቤትስ ማለትስ ያለበት ፔሽንት ኦልሬዲ እድሜውን ስንመለከት ከ30 ዓመትና ከዛ በታች ነው የሚሆነው። ቴፕ 1 ስንል ደግሞ ዲያቤትስ ማለት ኢንሱሊን ዲፔንዳንስ ነው የምንለው። ኢንሱሊን ዲፔንዳንት ዲያቤቲክ ማለት ስንላለን። ከዛ በተጨማሪ ለቴፕ 1 ዲያቤትስ ማለትስ አንደርላይን ኮዙ ምንድን ነው ካላችሁ ኢንሱሊን ዲፊሽንሲ ነው። ኢንሱሊን በሰውነት ውስጥ እጥረት አለው። ስለዚህ ይህንን ተከትሎ ይህ ፔሽንት ይህንን ነገር ይዞ መጥቷል። ኮዙን ደግሞ ስንመለከት አውቶሚን ቤታሴል ዲስትራክሽን አለው። ያ ማለት ፓንክሬቲክ ቤታሴል አውቶሚን ሴልፍ ዲስትራክሽን አለው። አውቶሚን ቤታሴል ሴልፍ ዲስትራክሽን ካለ ኢንሱሊን የሚመረተው በቤታሴል ውስጥ ነው፣ ፓንክሬቲክ ቤታሴል ውስጥ ነው የሚመረተው። ስለዚህ ያ ፓንክሬቲሱ ደግሞ አውቶሚን ዲስትራክሽን ካለ ሳፊሽንት የሆነ ኢንሱሊን ፕሮዳክሽን አይኖርም ማለት። ስለዚህ በዛ ጊዜ ምንድን ነው ብሌድ ግሉኮስ ሹገር መጠናችን ኢሊቬት ያደርጋል ማለት። ስለዚህ ቴፕ 1 ዲያቤትስ ማለት እንዳለበት ነው እዚህ ጋር የምታዩ። ስለዚህ ምንድነው ዴቨሎፕ ያደርገው? ሼኪ ማለት መንቀጥቀጥ ነገር አይነት ነገር አለው። ከዛ በተጨማሪ በትንሹ ራስ ምታት አይነት ነገር አለው። ዘ ነርስስ ኖ ዛት ዘ ፔሽንት ኢዝ ዲያፕሮቲክ። ከዛ በተጨማሪ ምንድነው ላበላብ የሆነ ነው ወይም ስዊቲንግ አይነት ነገር አለው ማለት ነው። ስለዚህ ይህን ተከትሎ ሂዝ ብለድ ግሉኮስ ሌቭል ኢዝ 50 ሚሊግራም ፐር ዴሲሊትር። አርቢኤሱን ስትለካ ምንድነው 50 ሚሊግራም ፐር ዴሲሊትር ነው። ስለዚህ ምን የሆነ ትንሽ እየወረደ አይነት ያለው ካራክተር አለው። ኤንድ ዋት ኢዝ ዘ ሞስት አፕሮፕሪየት ኢኒሻል ኢንተርቬንሽን ፎር ዚስ ፔሽንት? አሁን ለዚህኛው ፔሽንት ነርሷ ልታደርግ የሚገባው ኢኒሻል አፕሮፕሪየት የሆነ ትሪትመንት ወይም ኢንተርቬንሽን ምን ሊሆን ይችላል ይላል። ስለዚህ ምርጫዬ አድሚኒስተር ግሉካጎን ኢንትራማስኩላሪ፣ ግሉካጎንን በኢንትራማስኩላሪ አድሚኒስተር ማድረግ ነው ይላል። ቢ ፕሮቫይድ ኮምፕሌክስ ካርቦሃይድሬት ስናክ ይላል። ካርቦሃይድሬት ስናክን ኮምፕሌክስ ካርቦሃይድሬት ስናክን በአፉ መስጠት ነው ይላል። ሲጋ ስምንት ጊቭ 50 ግራም ኦፍ ፋስት አክቲንግ ካርቦሃይድሬት መስጠት ነው ይላል። ዲጋ ስምንት ኖቲፋይ ዘ ሄልዝ ኬር ፕሮቫይደር ኢሚዲየትሊ ይላል። ለፊዚሻኑ ኢሚዲየትሊ ሪፖርት ማድረግ ወይም ኖቲፋይ ማድረግ ነው ይላል። ስለዚህ ብዙ ጊዜ መርሳት የለባችሁ የራንደም ብሌድ ሹገር ወይም ዲያቤትስ ማለት ሆኖ ሃይፖግላይሲሚያ ነው ይከላ ያለው ሂስትሪ ሃይፖግላይሲሚያ ሆኖ ብዙ ጊዜ ከ30 በታች ራንደም ብሌድ ሹገራቸው ከ30 በታች ሆኖ ፔሽንቶቹ ራሳቸውን የሳቱ ከሆነ ኮማተስ የሚሆኑ ከሆነ ወይም ራሳቸውን ስቶ ኮምፕሊት ምንም ማያውቁ ከሆነ የምንሰጠው ትሪትመንት እና እንደዚህ አይነት ኬዝ ላይ ሼኪ ብቻ ኖሮ ላይት ሂድነስ ኖሮ ዲያፕሮሲስ ኖሮ አርቢኤሱን ስትለኩ 50 ላይ ከሆነ ይሄ ኮማተስ አልሆነም፣ ፔሽንት ግን ሃይፖግላይሲሚያ ውስጥ ነው። ስለዚህ ምንድነው የትኛው ትሪትመንት ነው? ስለዚህ በዋናነት እዚህ ጋር መልስ የሚሆኑን እያወጣን ስመጣ አድሚኒስተር ግሉካጎን አድሚኒስተር ማድረግ የምንችለው መቼ ነው? ፔሽንቱ
ኮንፊውዝ ሆኖ ወይም ኮማተስ ሆኖ የምናገኘው ከሆነ ግሉካጎን ልንሰጥ እንችላለን። 40% ፑሽ በአይቪ ፑሽ ልናደርግ እንችላለን። እነዚህ አይነት ኢሚዲየትሊ ሪስፖንስ ሊሰጡ የሚችሉ ድራጎችን መስጠት እንችላለን። ግን ይህ ፔሽንት ኮማተስ ውስጥ አልገባም። እዚህ ኮማተስ መሆኑን የሚያስረዳ ሂስትሪ የለም። ስለዚህ በዋናነት ምንድን ነው የምናደርገው? እዚህ ጋር በዋናነት ቅድሚያ ሰተን የምናደርገው ምንድነው የምናደርገው? ጊቭ 15 ግራም ኦፍ ካርቦሃይድሬት ስናክ መስጠት ነው። ስለዚህ ኮሬክት አንሰር ሲ ጊቭ 15 ግራም ኦፍ ካርቦሃይድሬት፣ ምክንያቱም በአፉ መውሰድ ስለሚችል ያንን እንሰጣለን ማለት ነው። ኦኬ ወደ 10ኛው ጥያቄ ስንመጣ a 65 years old male was admitted to the hospital with complaint of confusion መስል ዊክነስ ኤንድ ሲዠር ይላል። እንግዲህ የ65 ዓመት ዕድሜ ያለው ፔሽንት እናንተ ሕክምና ተቋም መጥቷል ይላል። ምንድን ነው ይዞ የመጣው? ኮንፊውዥን አለው። ያ ማለት አለርት አይደለም። ያ ማለት አንድን ነገር ስጠይቁ ኮንፊውዝ ሆኖ ነው የሚመልሰው። ትክክለኛ ኦሪየንትድ አይደለም። ለታይም ፕሌስ ፐርሰን ኦሪየንትድ አይደለም ማለት ነው። ይህንን ተከትሎ ምንድን ነው ያለው? መስል ዊክነስ አለው። ጡንቻዎቹ ሁሉም ቦታ ምን ሆነዋል? ዊክነስ አላቸው። በሚገባ ማንቀሳቀስ አይችልም። ይህ ነገር አለው። ሶ ይህንን ተከትሎ ከዛ በተጨማሪ ምንድን ነው ያለው? ሲዠር አለው። ሲዠር ስንል ያልተፈለገ የሰውነት መንቀጥቀጥ ወይም አብኖርማል ቦዲ ሙቭመንት አለው ማለት ነው። ስለዚህ ይህንን ተከትሎ ሂዝ ፓስት ሜዲካል ሂስትሪ ዋዝ ሲግኒፊካንት ፎር ሃይ ብለድ ፕሬሸር ኤንድ ዲያቤተስ ማላይተስ። ከዚህ በፊት ሂስትሪውን ስትመለከቱ የብለድ ፕሬሸር መጠኑ ከፍ ማለቱ ወይም ሃይፐርቴንሲቭ መሆኑና ዲያቤተስ ማላይተስ እንዳለበት ሂስትሪውን ሰምታችኋል ማለት ነው። ሶ ይህንን ተከትሎ እናንተ ኤግዛሚን በምታደርጉበት ጊዜ ሂዝ ብለድ ፕሬሸር ዋዝ ፋውንድ ቱ ቢ ላው። ለምን? ትሪትመንት እየወሰደ ስለሆነ ምናልባት ብለድ ፕሬሸሩ ዝቅ ብሏል የሚለውን ያሳያል። ሶ ይህንን ተከትሎ ሂዝ ፓልስ ዋዝ ዊክ ይላል። ፐልስ ሬቱ ምንድን ነው? ዊክ ሆኗል ወይም ኢሬጉላር ነው ወይም ዊክ ነው ማለት ነው። ስለዚህ ይሄ ወይም አሬቲሚክ ነው የምንለውን ፓርት እንደዚህ አይነት ነገር አለው ማለት ነው። ስለዚህ ይህንን ተከትሎ ነርስስ ኖትስ ዛት ሺ ዋዝ ኮምፕሌን ኮንፊውዥን ማስል ዊክነስ ኤንድ ሲዠር። ነርሷ ይሄ ፔሽንት እነዚህን ሲምፕተሞችን ኮምፕሌን እንዳደረገ አረጋግጣለች ማለት ነው። ሶ ይህንን ተከትሎ ነርሷ ላቦራቶሪ ኢንቨስቲጌሽን ስትልክ ላብ ሪዛልት የመጣው ምንድን ነው የሚለው ሶዲየም 125 ፖታሽየም ደግሞ 3.2 መጥቷል ማለት ነው። ስለዚህ ሶዲየሟ 125 ነው፣ ፖታሽየሟ 3.2 ነው ማለት ነው። ስለዚህ ሶዲየም ኖርማል ቫሊዩ ኤሌክትሮላይቶችን ቼክ ስታደርጉ ሶዲየም ኖርማል ቫሊዩ ስንት ነው? ኖርማል ቫሊዩ 135 እስከ 145 ድረስ ነው። እዚህ ጋር ምንድን ነው የመጣው? 125 ነው የመጣው፣ ዝቅ ብሏል ኦልሬዲ። ፖታሽየም ቫሊዩ ኖርማል ስንት ነው? 3.5 እስከ 5.5 ነው። ስለዚህ እዚህ ጋር ምንድን ነው 3.2 ነው የመጣው። እነዚህን ፋይንዲንጎችን ላቦራቶሪ ላይ አግኝታችኋል። ሶ ይህንን ተከትሎ ዋት ኢዝ ዘ ሞስት ላይክሊ ኮዝ ኦፍ ዚስ ፔሽንት ይላል። ስለዚህ እዚህኛው ሰውዬ ከላይ ያለውን ሂስትሪ ኮንፊውዥን በቀይ የተሰመሩትን ሂስትሪዎችን ዲቨሎፕ እንዲያደርግ ያደረገበት ምክንያት ምን ሊሆን ይችላል ይላል። ስለዚህ ምርጫ ሃይፐርቴንሽን ነው። ሃይፐርቴንሽን ደም ግፊት ነው። ደም ግፊት በሚኖርበት ጊዜ ሰዎች ደግሞ ምን አይነት ምልክት ያሳያሉ? ሲቨር በሚሆንበት ጊዜ ኮንፊውዝ ሊሆኑ ይችላሉ። አዎ፣ ግን ከዛ በተጨማሪ ሄዴክ ይኖራቸዋል፣ ብሉር ቪዥን ይኖራቸዋል፣ ሲያዩ የእይታ ብዥታ ሊኖራቸው ይችላል። ከዛ በተጨማሪ ራስ ምታት ይኖራቸዋል። እነዚህ አይነት ካራክተሮች ይኖራሉ እንጂ ከላይ ያሉ ሂስትሪ ይኖራል አይኖርም የሚለውን በጋራ ና ቢጋ ስመጣብኝ ዲያቤተስ ማላይተስ ነው። ይሄ ሰውዬ ስለ ዲያቤተስ ማላይተስ ነው ሂስትሪ ይላል። ከዚህ በፊት ሂስትሪው ላይ ዲኤም እንዳለበት ነው እንጂ አሁን ካረንት ላይ ስለ ዲያቤተስ ማላይተስ ሂስትሪ የሚያሳይ ነገር አለ ወይ የሚለው ነገር ለእናንተ ትችላለሁ። ሲጋ ስመጣ ሃይፖናይትሪሚያ ነው። ሃይፖናይትሪሚያ ስንል የሶዲየም መጠኑ ዝቅ ማለት ነው የሚያሳየው። ሶዲየም መጠን ዝቅ ሲል ምን አይነት ካራክተር ይኖራል? ባይዚ ኒውሮሎጂካል ሲምፕተሞች አሉ። ለምሳሌ ኮንፊውዥን አለ፣ ሲጀር ሊኖራቸው ይችላል፣ መስል ዊክነስ ሊኖራቸው ይችላል። ዊዲዮ ነው። ስለዚህ ይህንን ነው። ዲጋ ስመጣ ሃይፖካሌሚያ ነው። ሃይፖካሌሚያ የፖታሽየም ቫሊዩ ዝቅ ሲል ነው። ስለዚህ ፖታሽየም ቫሊዩ ዝቅ ካለ ሃይፖካሌሚያ ነው። በዚህ ጊዜ ሰዎች ምን አይነት ምልክት ያሳያሉ? ኒውሮሎጂካል ሲምፕተም አለ? አዎ አለ። ኮንፊውዥን አለ? አዎ አለ። መስል ዊክነስ አለ? አዎ አለ። ካርዲያክ አሪቲሚያ አለ? አዎ አለ። ያ ማለት ፐልስ ሬታቸው ዊክ ሊሆን ይችላል፣ በሚገባ ዊክ ሊሆን ይችላል። ታኪካርዲክ ሊሆን ይችላሉ፣ ብራዲካርዲክ ሊሆን ይችላሉ፣ ዊክ ፐልስ ሊኖራቸው ይችላል። ስለዚህ የትኛው ሊሆን ይችላል? እዚህ ጋር ያለውን የዚህኛው መልስ ራሳችሁ በኤቪደንስ ኮሜንት ላይ እንድታስቀምጡልኝ ጠይቃችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ